በቅርቡ በአንድ የፌስቡክ ገጽ ላይ የወጣና ከፍተኛ መነጋገሪያ የሆነ በርሱ በኩል እናጋልጣለን ብሎ የሚጀምር ጽሑፍ እነ ዘመነ ካሴ ጓዳ ገብቷል። ለእኛም እነ መለስ ዜናዊ ውሽማ ነበራቸው እንዴ ብለን ለመጠየቅ መነሻ ሆኖናል። የቀሃሱ ውሽሞችም ትዝ ብለውናል። ጽሑፉ በአማራ ክልልና በተለያዩ ከተሞች የሚንቀሳቀሱ ስመጥር ሴት የንግድ ሥራ ፈጣሪዎችንና ወጣቶችን ኢላማ ያደረገ ሲሆን የአማራን ሕዝብ ከሚዘርፈው ጽንፈኛ ቡድን ከፍተኛ አመራር ጋር በመሆን ከሕዝቡ ከአርሶ አደሩ ከሹፌርና ከእገታ የተሰበሰበውን እንዲሁም ከዲያስፖራ የሚላከውን ዶላር በመቀበል በባህር ዳርና በአዲስ አበባ ከተሞች ቅንጡ ህይወት ይኖራሉ። የባህል አልባሳት መሸጫ፣ የወርቅ ቤትና የሱፐርማርኬት ንግድ ተከፍቶላቸዋል በሚል ከባድ ቃላት ይከሳቸዋል። ከዚህ ክስ ናዳ ጀርባ ያሉትንና በምስሉ ላይ የተካተቱትን ሶስት ዝነኛ ሴቶች እውነተኛ ማንነትና የስራ ታሪክ ስንፈትሽ ደግሞ ሌላ ገጽታ እንመለከታለን። ማህበራዊ ገጹ ስማቸውንና ምስላቸውን ለክስ ቢያውለውም በምስሉ ላይ የሚታዩት ወጣቶች በራሳቸው ጥረትና ዝና ማህበራዊ ሚዲያውን ሲያናውጡ የቆዩ ስኬታማ ሴቶች ናቸው። ሐሜቱን ለማስተባበል በቂ ማስረጃ ባይኖረንም ቅሉ በምስሉ ላይ ከሚታዩት መካከል አንዷ በባህር ዳር ከተማ የምትኖረውና በሀገር በቀል ጥበብ ላይ የተሰማራችው ወጣት ባለሀብት ናት። ባኮስ ሸማ በተሰኘው የራሷ የንግድ ስም ወይም ብራንድ ባህላዊ የኢትዮጵያ አልባሳትን በማህበራዊ ትስስር ገጾቿ ላይ በማስተዋወቅና በማሳየት በአጭር ጊዜ ውስጥ ትልቅ ዝናን መገንባት የቻለች ጠንካራ ሴት ናት። በአሁኑ ወቅት በባህር ዳር ከተማ በሚገኘው ዋርካው በተባለው ታዋቂ ህንፃ ላይ ቢሮ ከፍታ የራሷን ንግድ በስኬት እየመራች ቢሆንም ከዚሁ የንግድ ስኬቷ ጀርባ አሁን ላይ በማህበራዊ ሚዲያው ጥቃት እየተሰነዘረባት ይገኛል። ሁለተኛዋ ሴት በተመሳሳይ በሸማ ስራዎች ንግድ ላይ የተሰማራችና በማህበራዊ ትስስር ገጿ ቲና በላይ በሚለው መለያዋ የምትታወቅ ወጣት ናት። ቲና ከንግድ ስራዋ ባሻገር የፋኖ ደጋፊ እንደሆነችና የፋኖ መሪ የሆነውን ዘመነ ካሴን አብዝታ እንደምትወደው ይነገራል። በዚህ የፖለቲካ አቋሟና ንቁ ተሳትፏ ምክንያት በቅርቡ በአዲስ አበባ ከተማ ውስጥ ታስራ የተፈታች ሲሆን የፌስቡክ ገጹ የዘመነ ካሴ ጭንገረድ በሚል ካጠለሻቸው ሴቶች መካከል አንዱ አድርጓታል። ሶስተኛዋ ወጣት ቅድስት ትባላለች። ቅድስት በቅርብ ዓመታት ውስጥ በታዋቂው የአገው ፈረሰኞች ማህበር ዓመታዊ ድግስ ላይ ባህላዊ አለባበሷን አሳምራ በመውጣት በማህበራዊ ሚዲያ ተጠቃሚዎች ዘንድ ያገው ቆንጆ የሚል ስያሜንና አድናቆትን ያተረፈች ውብ ሴት ናት። በቅርብ ጊዜያት ውስጥ የተገላለጠ አለባበስ ማሳየትና ምንጩ በግልጽ የማይታወቅ ውድ ስልክ መያዝ መጀመሯ በብዙዎች ዘንድ ጥያቄን ማስነሳቱ አልቀረም። ከዚህም በተጨማሪ ከፋብን ወታደራዊ አዛዦች መካከል አንዱ ከሆነው ከዝናቡ ልንገረው ጋር የፍቅር ግንኙነት ውስጥ መግባቷ በሰፊው መነገሩ ለፌስቡክ ገጹ ስም ማጥፊያ ጽሑፍ ተጨማሪ ማገዶ ሆኗል። የፌስቡክ ገጹ ይዞታ ከዲያስፖራ የተላከው ዶላርና ከአርሶ አደሩ የተሰበሰበው ገንዘብ ቅርጽ ባላቸው ሴቶች ላይ የፈሰሰ በባዶ እግሩ ለሚሄደው ታጋይ ሳይሆን ለእነዚህ ሴቶች መኪና መግዣ ሆነ በሚል ታጋዩን ህዝብ ለማስቆጣትና የፋኖን አመራሮች ስም ለማጥፋት ያለመ ፕሮፓጋንዳ ይመስላል። የጽሑፉ አቀራረብና የተጠቀመባቸው መቀመጫ ሻጮች፣ የጭንገረዶች የተሰኙ ቃላት ጉዳዩን ከእውነት ፍለጋ ይልቅ ለፖለቲካ ፍጆታና የሴቶችን ስብና ዝቅ ለማድረግ የተወረወረ የጭቃ ጅራፍ መሆኑን ያሳያል። ሆኖም ማህበራዊ ሚዲያው በሴቶች የግል ህይወት፣ በፍቅር ግንኙነትና በራሳቸው ጥረት በገነቡት የንግድ ስም ላይ የፈጠረው ተጽዕኖ በቀላሉ የሚታይ አይደለም። ገጹ በሙሉ ማስረጃ እንመለሳለን ቢልም እስካሁን የታየው ነገር ቢኖር በስኬታማ የንግድ ሴቶችና በማህበራዊ ሚዲያ ዝነኞች ህይወት ላይ የተጋረጠው የዲጂታል ዘመን ስም ማጥፋትና የፖለቲካ መጠቀሚያ የመሆን አደጋ ነው። እውነቱን እያወራን እንቀጥል ከተባለ ግን የሴት ጭን ነገስታትን እያሰረገ ያስቀረ ረግረግ ነው። ከዳዊት እስከ ሰለሞን ድረስ በታላቋ እስራኤል ምድር የነገሱት ኃያላን የሴት ያ ነገር አማሏቸዋል። በኢትዮጵያም ከአፄ አምደ ጽዮን እስከ ዘመነ ካሴ ድረስ የነገሱና ለአዲስ ንግስና የሚታጩ መሪዎች የሴት ገላ ማቀፍ አብዝተው መውደዳቸው ተጽፎላቸዋል። ቋረኛው ካሳ ዳግማዊ አፄ ቴዎድሮስ ተዋበች ሳትሞትባቸው በፊት ከተዋቡ ገላ በስተቀር ብዙም የማይቀላውጡ ቅን ንጉስ ተደርገው ይገለጻሉ። ተዋበች ካረፈች በኋላ ግን መይሳው እቴጌ ጥሩ ወርቅ ውቤ የምትባል ብዙም የማይወዷት እሷም የምትንቃቸው አማላይ ሰሜነኛ ገቡ። እናም ትዳራቸው እዚያ ነገር ላይ የሚደሰቱበት አልሆነም መሰለኝ። በዚያ የተነሳ ብዙ ሽሞች አበጁ። ዝነኛዋ የአፄ ቴዎድሮስ ሽማ የተመኙ ትባላለች። ካሳ በመጨረሻ መቅደላ አፋፉ ላይ ሽጉጡን ከመጠጣቱ በፊት ከጻፋቸው የፍቅር ደብዳቤዎች መካከል አንዱ ለውሽማው የተመኙ የሞነጫጨረው ነው። ዳግማዊ አፄ ምኒልክም ቢሆኑ ጭን በመቀያየር ይታማሉ። ሽማ ባያበዙ እንኳን ሚስት አብዝተዋል። እቴጌ ጣይቱ አራተኛዋ ሚስታቸው ናት። ዳግማዊ አፄ ምኒልክን የተካቸው ልጅ ኢያሱም የተመሰከረለት አለሌ ስለሆነ በከንቱ ጊዜያችሁን አንፈጅም። ይልቅስ ብዙ የማትገምቷቸውን ንጉስ ቀዳማዊ አፄ ኃይለ ሥላሴ ምን ያህል ሴት አውል እንደነበሩ እንጫወት። ቀዳማዊ ኃይለ ሥላሴ ከጋብቻ ውጭ የነበራቸውን ሰፊ ጾታዊ ግንኙነት በይበልጥ የፈጸሙት ከቤተ መንግስት ሴት አገልጋዮቻቸው ጋር ነበር። ንጉሱ አብዛኛውን ጊዜ ሴቶቹን የሚያገኟቸው ከቀኑ 8 ሰዓት እስከ 10 ሰዓት ተኩል ባለው የረፍት ሰዓት ሲሆን ወደ አልጋቸው
ከገቡ በኋላ በደወል ለይተው በሚያውቋቸው ታማኝ አሽከሮች አማካኝነት የፈለጓትን ሴት አስጠርተው ይገናኙ ነበር። በስራ ሰዓትም ቢሆን ከባለስልጣናት ጋር ተነጋግረው ከጨረሱ በኋላ ከቢሮአቸው አጠገብ ወዳለው መኝታ ቤት ጎራ በማለት በዚህ አካባቢ የሚሰሩ ሴቶችን ያስጠሩ ነበር። ቦታው በጣም የተቀራረበና መግቢያው የተለያየ በመሆኑ ባለስልጣናቱ ንጉሱ ወደ ሽንት ቤት የሄዱ ይመስላቸው ነበር እንጂ ያን ነገር ወየ ይሉታል ብለው አይጠረጥሩም ነበር። ሆስቴሶችንና ሌሎችን ደግሞ ምድር ቤት ባለው ቢሮ ያገኟቸው ነበር። ለወጥ ቤትና ለእንጀራ ቤት ሰራተኞች የሚሰጠው ገንዘብ በጣም አነስተኛ ቢሆንም ነቃነቃ ያሉ የጽዳት ሰራተኞች ግን ከ70 ሺህ እስከ 80 ሺህ ብር ድረስ ከፍተኛ ገንዘብ ያገኙ ነበር። ከዚህም የተነሳ ሰራተኞቹ በጥቂት ዓመታት ውስጥ ከፍተኛ ሀብት ያካብቱ፣ አልፎ ተርፎም በመንግስት ኪሳራ ለሽርሽር ወደ አውሮፓ ይሄዱ ነበር። ንጉሱ ከውጭ ሀገር ሲመለሱም ለአገልጋዮቻቸው የአልማዝ የወርቅ ጌጣጌጥና ሰዓት በብዛት ያከፋፍሉ ነበር። አንዳንዶች የግርማዊት እቴጌ መነን ጌጣጌጥ ሳይቀር እየተሰጣቸው የሚሸለሙ በመሆኑ የእቴጌ አሽከሮች በቅናት ያለቅሱ ነበር። ይህ ሁሉ ድብቅ ሴሰኝነትና የሀብት ዘረፋ በስፋት የቀጠለው የዕድሜ ልክ አጋራቸው እቴጌ መነን አስፋው ካረፉ በኋላ ሲሆን ከቤት ውስጥ ሰራተኞች አልፎ ከውጭ የአየር መንገድ ሆስቴቶች ከታዋቂ ሰዎች ልጆችና ከተለያዩ ባለትዳሮች ጋር ጭምር በቢሮአቸው ግንኙነት ያደርጉ ነበር። ይህን ዝርዝር መረጃ ዝነኛው ጋዜጠኛ አጥናፍ ሰገድ ይልማ አቤቶ ኢያሱ አነጋገስና አወዳደቅ በተባለ በሚያዝያ 2006 ዓ.ም በታተመ ስራቸው ውስጥ የቀዳማዊ ኃይለ ሥላሴ ሚስቶች ቁባቶችና ሴሰኝነት በሚል ፍጹም አስደንጋጭ አገላለጽ ጽፈውት ይገኛል። አማራ ሞኝና ወረቀት ያስያዙትን አይለቅም ይላል። እነሆ ተስፋዬ ገብረአብ የመለስ ዜናዊንና የአዜብ መስፍንን ጉድ ያስያዘው ወረቀት አለቅም ብሎኛ ትውልድ ላይ ደረሰ። ተስፋዬ የደራሲው ማስታወሻ ውስጥ ከበረሃ ወደ በረሃ የተሰኘ የኢህአዴግን ባለስልጣናት የአልጋ ላይ ታሪኮች ከላይ የነካካበት ርዕስ አለው። በገጽ 314 ላይ እንዲህ ይላል። ከመለስ ጀምሮ ቀዳማዊት እመቤቲቱን ጨምሮ የአብዛኛው ጉድ ይዘከዘካል። የአዜብና የሶሎሜ ታደሰ ጸብ መነሻው ጭምር ይፋ ይሆናል። ስለዚህ ሀበሻ እንደመሆናችን ወደ ግል ጉዳይ እየገባን ባንነካካ ይመረጣል። እነሆ ተስፋዬ ገብረአብ አዜብና ሰሎሜ ታደሰ በወንድ ምክንያት ነበር የተጣሉ ሊለን ዳር አድርሶ እንደተወው ይሰማኛል። ያ ወንድ መለስ ዜናዊ አስረስ ሊሆኑ ይችላሉ። አጭሩ ሰውዬ ወዲ ዜናዊ የኢትዮጵያ ጠቅላይ ሚኒስትር ሆነው በውሽማ ነገር ይታሙ ነበር ማለት ነው። ዝርዝሩን ግን በሌላ ዝግጅት እንመለስበት። እስከዚያው እናንተ አስተያየት መስጫው ውስጥ የምታውቁትን አጫውቱን። ሰላም ይስጥልን።